ይሄ ኮንተንት የሚመለከተው እንግዲህ ሴቶች ተማሪዎችን ነው። በተለይ ሃይ ስኩል ሴቶች ተማሪዎችን 2018 ተፈተናችሁ እረፍት ላይ ያሉ ተማሪዎችን ይመለከታል። ሴቶችን ተማሪዎች ማለት ነው። እንኳን ደህና መጣችሁ። ለማታውቁኝ ረግበ እባላለሁ። ሶሻል ሚዲያ ላይ በተለይ ደግሞ ዩቲዩብና ቲክቶክ ላይ ለእናንተ የሚጠቅሙ ሀሳቦችን በማጋራት ነው የምታውቁኝ። እንኳን ደህና መጣችሁ። ዛሬ የምናወራው ነገር ሴቶች ማድረግ ስላለባቸው ነገሮች ነው የምናወራው። መልመድ ስላለብን ስኪሎች ማድረግ ስላለብን ሪትሞች ምናምን በደንብ አድርገን የምናወራ ይሆናል ማለት ነው። በመጨረሻም ሴት ልጅ ሴት የሚያስብላት ነገር በጣም ብዙ ነገሮች አሉ። ከዛ ውስጥ ግን በጣም ትልቁን ነገር እነግራችኋለሁ በቪዲዮ መጨረሻ ማለት ነው። ይሄ ከሌላችሁ በእውነት በጣም ብዙ ነገር ሉዝ እያደረጋችሁ ነው ማለት ነው። በጣም ትልቅ ነገር ነው መጨረሻ ላይ የምነግራችሁ ማለት ነው። እናንተ የሚጎዳ ነገር አይደለም። ሰብስክራይብ ማድረግና እባካችሁ ሰብስክራይብ አድርጉ። አሁን ሰብስክራይብ ከታች ዲስክሪፕሽን ላይ ያለ እባካችሁ ሰብስክራይብ አድርጉ። ማድረግ ያሉብን ልምዶች ብዬ የማስባቸው ነገሮች ከቀላል ጀምረን ወደ ከባዱ እንሄዳለን ማለት ነው። ዘፈርስት ባንቲንግ ጸጉራችንን በስርዓት ማስተካከል ነው። ጸጉራችንን መንከባከብ ነው። ኦኬ ከቀላሉ ነው የምንጀምረው። ዘፈርስት ዋንቲንግ ማድረግ አለብን ብዬ የማስበው እኛ ሴቶች ማለት ነው። ጸጉርሽን በስርዓት ተንከባከቢ እባክሽ። የሰው አይን የሚያርፈው መጀመሪያ ፊትሽ ላይ አይደለም ጸጉርሽ ላይ ነው። እባክሽ በዚህ ሰዓት ደግሞ ጸጉርሽን ተንከባከቢ። እዚህ ሰመር ላይ ጸጉርሽን ተንከባከቢ። የተለያዩ ሻምፖዎችን መጠቀም ሊሆን ይችላል። ኦቨር ኦብሰስ ዱኝበት አይደለም። ኦቨር ተተኮሹ በሳት አቃጢው ምናምን ሳይሆን በስርዓት ተሰሪው፣ በስርዓት አጠቢው፣ በስርዓት አበጥሪው። ኦኬ እንደዛ አድርጊ። ጸጉርሽን መጠቀም ያለብሽን ሩቲኖች መጠቀም ያለብሽን የተለያዩ እንትኖች ምንድነው ይሄ ጸጉር የሚቀቡት አለ አይደለ? ከሮዝመሪ አይ ቲንክ ከቁርንፉድ ምናምን የሚሰሩ አሉ አይደል? እነሱን መጠቀም ትችያለሽ። ብቻ ግን ጸጉርሽን ተንከባከቢ፣ በስርዓት ጸጉርሽን ተንከባከቢ። እንደም ቅዱስ ጳውሎስ ምን ይመስላችሁ? ጸጉሯ ክብሯ ነው ይላልና ጸጉራችሁን በስርዓት ተንከባከቡ። ኦኬ ሁለተኛ ነገር ደግሞ የማስበው ነገር እኔ የማደርገው ነገር አዲስ ስኪል ተማሩ። ያባካችሁ ሴቶች አዲስ ስኪል ተማሩ። ኦኬ እና ደግሞ አዲስ ስኪል ብትማሪ ጥሩ ነው ብዬ የማስበው አዲሱ ስኪል ማለት ነው። እኔም እየተማርኩ ያሉት በዚህ ሰዓት እንግሊዘኛ ነው። ዘሞስ ዶሚናንት አድርጎ ያለው እንግሊዘኛ ነው። በተለይ ደግሞ ዱብሊንጎ ላይ ብትማሪ በጣም አሪፍ ነው ብዬ አስባለሁ። እኔም ዱብሊንጎ ላይ ስለምማር ማለት ነው። እና ዱብሊንጎ ላይ ተማሪ በጣም ይጠቅምሻል። እሱ ዱብሊንጎ ላይ ተማሪ ማለት ነው። እንደ ታላቅ እህትም እንደ ጓደኛ መግለጽ ዱብሊንጎ ላይ ብትማሪ ጥሩ ነው። ቪዲዮ ላይ ደግሞ ብትማሪ ጥሩ ነው። ግን እንትን ላትሆኝበት ትችያለሽ። ኮንሲስታንሲ ላትሆኝበት ትችያለሽ። ማንም አያስታውስሽም። ከፈለግሽ ገብተሽ ታያለሽ፣ ከፈለግሽ ትወጫለሽ። ግን ዱብሊንጎ ላይ ሲሆን ሳትወጪ በግድሽ ገብተሽ ትሰሪያታለሽ ማለት ነው። ዱብሊንጎ ላይ በጣም አሪፍ ነው ማለት ነው። ከዛን ሲቀጥል ደግሞ በሶስተኛነት ደረጃ ደግሞ ለርን ኦንላይን ስኪሎች እንማር። ሴቶች እባካችሁ ኦንላይን ስኪሎች እንማር። ጊዜው እንዴት እየተፈጠነና እንዴት እየተገለባበጠ እንደሆነ አታውቁም። በጣም ማለት ነው። ኦንላይን ስኪል መማር አለብሽ። ኦኬ ኦንላይን ስኪል ከግራፊክ ዲዛይን እስከ ዲጂታል ማርኬቲንግ ድረስ እስከ ቻልሹ ድረስ መማር አለብሽ። አንድ ስኪል ይዘሽ መውጣት አለብሽ በዚህ ሳምንት ውስጥ ማለት ነው። ባለፈው ሳምንት በሰራሁት ቪዲዮ ላይ ኦንላይን ስኪሎች ዘርዘር አድርጌ በደንብ አስቀምጫለሁ። ተማሪዎች መማር አለባቸው ብዬ እና እሱን ቪዲዮ ሄደሽ ማየት ትችያለሽ። ዘርዘር አድርጌ ስላስቀመጥኩት ማለት ነው። እሱን ሄደሽ ማየት ትችያለሽ። ብቻ ግን ኦንላይን ስኪል መማር አለብሽ በዚህ ሳምንት። ኦኬ እና ደግሞ ሌላ ስኪል ኦንላይን ስኪል በተጨማሪ ደግሞ ዩቲዩብ ላይ ጎን ለጎን ትማሪያለሽ ብዬ ያሰብኩት ላንቺ የምነግርሽ ነገር ደግሞ የስፌት ስራ ነው። ምንድነው የኪሮሽ ስራ ማለት ነው። ዳንቴል ሊሆን ይችላል ወይም ደግሞ እንትን ሹራቦች ምናምን ሊሆን ይችላል። ጌጣጌጦች፣ ጆርሊ፣ ብራስሌት ምናምን ሊሆን ይችላል። ብቻ ግን የተለያዩ ነገሮች መስራት ነው። ፔንት መማር ነው። ኦኬ ፔንቲንግ ፒክቸር ማለት ነው። መሳል እስቲ ሳይ ተማሪ እስኪ ስኑ በጣም አሪፍ ነገር ነው። መማርም እንደዛ ብዬ እኔ ሪኮመንድ አድርግሻለሁ። ኦንላይን ስኪል ከምትማሪ ጎን ለጎን ማለት ነው ብትማሪ ጥሩ ነው። በአራተኛነት ደረጃ ደግሞ በደንብ አራተኛነት ደረጃ ከስራሽ ምሪ የምነግራችሁ ነገር መጽሐፍ ማንበብ አለብሽ። ኦኬ መጽሐፍ ማንበብ አለባችሁ ሴቶች እባካችሁ። ሁላችንም ሴቶች መጽሐፍ ማንበብ አለብን። በተለይ ደግሞ አዲስ ከሆንሽ መጽሐፍ ለማንበብ ልቦለድ መጽሐፎችን ብታነብ ይመክርሻል። ምክንያቱም ለማንበብ ቀላል ስለሆነ ለመቅረብ ቀላል ስለሆነ ግን እንትኖች ሌሎች መጽሐፍቶችን አንብበሽ የምታውቂ ከሆነ ደግሞ የሳይኮሎጂ እና ደግሞ የቢዝነስ መጽሐፍቶችን ብታነቢ ደግሞ በጣም አሪፍ ነው ብዬ አስባለሁ። በፒዲኤፍም በደንብ ደግሞ ካገኘሽ በሃርድ ኮፒ ካገኘሽ በሃርድ ኮፒ አግኝተሽ ወይም ደግሞ ገዝተሽ አንብቢ እልሻለሁ ማለት ነው። መጽሐፍ ማንበብ ነው ሌላው ነገር ማለት ነው። አራተኛው ነገር መጽሐፍ ማንበብ። በአምስተኛነት ደረጃ ደግሞ በጣም የሶሻል ሚዲያችሁን አጠቃቀማችሁን በደንብ የሚፈትሽ ነገር ነው ብዬ የማስበው ነገር ነው ይሄ። በሶሻል ሚዲያ ብቻ ሳይሆን በማህበራዊ ጉዳዮች ላይ ማንን መከተል እንዳለባችሁ እባካችሁ ላይ ሴቶች እባካችሁ ማንን እየተከተልሽ ነው ያለሽ? ቪዲዮዎች ላይ እንትልሽ ላይ ዩቲዩብ ላይ ወይም ደግሞ ቲክቶክ ላይ ስክሮል ስታደርጊ ማንም እየመጣ ያለው ዝም ብሎ ማንም አፉን ነው የሚከፍተብሽ ወይስ ደግሞ የምትማሪው ነገር ነው ላይ ያለው? እባክሽ ላይና በስርዓት የምትማሪባቸው ነገሮች በተለይ በስርዓት ላይ ማለት ነው። በስርዓት ላይ እባክሽ የምትመለከቱን ሰው ዩቲዩብ ላይ የምትከታተዩን ቪዲዮ ላይ ዩቲዩብ ላይ እና ቲክቶክ ላይ የምትከታተዩን ሰው ጠንቀቅ አድርገሽ ላይ በስርዓት አውጪ። ኦኬ በስርዓት በደንብ ላይ ምክንያቱም የምታዩ ነገር ነው ላሽ ላይ መጨረሻ ላይ ምን የሚሆነ የሚመጣው ባህሪ እንትን አመል እንትን ጸባይ የሆነ የሚመጣው ያ ነገር ነው ሀቢት እየሆነ የሚመጣው እንጂ ከመሬት ዝም ብሎ ተነስቶ አይደለም ብለሽ ላይ ልጥፍ የሚለው። ስለዚህ የምታያቸውን ሰዎች ተጠንቀቂ ልሽ ፈልጋለሁ። የምታያቸውን ሰዎች ለይ
ለምሳሌ እኔም ብትከታተይ ምንም ይጎዳሽ ነገር የለም። ኦኬ ለአንቺ የሚጠቅም ነገር ነው የማወራው፣ አንቺን የሚደግፍ ነገር ነው የማወራው። በዛ አጋጣሚ ሰብስክራይብ አድርጊ። ኦኬ ምንም አንቺ የሚጎዳ ነገር አለ፣ በደንብ ነው የሚጠቅምሽ፣ በደንብ ማለት ነው። እኔም እንዳንቺ ሴት ነኝ፣ ለአንቺ የሚያስፈልገው ነገር ነው የምነግርሽ። ሌላም ሀሳብ ካላችሁ ደግሞ ኮሜንት አድርጉ እና በመቀጠል ደግሞ የማውራሽ ነገር በሃይማኖትሽ ጠንቀቅ። ሰንበት ትምህርት ቤት ግቢ። ባለፈው ሳምንት የሰራሁት ላይ እንደዛ ብያለሁ እና እሱም በደንብ ሰንበት ትምህርት ቤት ግቢ። ሰንበት ትምህርት ቤት መግባት በጣም ትልቅ ዋጋ ነው። ሰንበት ትምህርት ቤት ግቢ፣ ቤተክርስቲያን ሂጂ፣ ቅዳሴ ያስቀድሺ፣ የተለያዩ ነገሮችን አድርጊ፣ መጽሐፍ አንብቢ። ኦኬ መማር የምትችይውን ነገር በዚህ ተማር። ባለሽ አቅም ሁሉ ተማሪ። ምክንያቱም ጊዜ አለፈ ነው። ኦኬ ተመልሶ አይመጣም። ፓስት ነው። ካለፈ ነውና ባዮሎጂ ጠንክሪ፣ በደንብ ተማሪ ልሻለሁ። በመጨረሻም ደግሞ እነግርሻለሁ ያልኩሽ ነገር ሴት ልጅ በጣም ያስፈልጋታል ብዬ ታስበው ማለት ነው። አሁን የጀመርሽው ነገር ነው እስከ መጨረሻው ተከትሎሽ የሚሄደው። አሁን የለመድሽው ሀቢት ነው እስከ መጨረሻው ተከትሎሽ የሚሄደውና አንድ ከለመድሽው ያን ነገር ካለሽ በጣም ጥሩ ነገር፣ ከሌለሽ ግን አሁኑኑ ማስተካከል ያለብሽ ብዬ የማስበው ነገር ኦርጋናይዝ መሆን። ኦኬ አለመዝረክረክ። እባክሽ አትዝረክረኪ። የምትዝረክረኪ ከሆነ በጣም ብዙ ነገር እያጣሽ ነው ያለሽው እና አትዝረክረኪ እባክሽ። ጥንቃቄ እንዱሽ ካለባበስሽ እስከ ቤትሽ ያለው ንጽህና ድረስ። ኦኬ በጣም እኔ አንዳንድ ሴቶች በጣም ይገርምኛል። ውጭ ሲወጡ ማለት ጽድት ብሎ ወይኔ እንዴት ነው የምታምረው እስኪባል ድረስ ምናምን፣ ነገር ግን ቤቷ አይወራም እና እንደዛ መሆን የለበትም። ኦኬ ቤትሽ ጽድት ማለት አለብሽ። ኩሽናው ምንድነው የሚመስለው? ቤቱ ምንድነው የሚመስለው? ሳሎኑ ምንድነው የሚመስለው? የቤተሰቦችሽ ቤት የአንቺ ቤት ስለሆነ ማለት ነው። አሁን ቤተሰቦችሽ ጋር ነው እየኖርሽ ያለሽው፣ ግን ወደፊት ስትወጪም እንደዛው ነው ማለት ነው ያንቺ ቤት የሚሆነውና ቤትሽን ጽድት አድርገሽ መያዝ አለብሽ። ሁለተኛ ደግሞ ፀጉር ማሳጃሽ የት ነው ያለው? ማበጠሪያው የት ነው ያለው? ኦኬ ብሩሹ የት ነው ያለው? መጽሐፎችሽ እንዴት ነው የተቀመጡት? እባክሽን በትክክል አስቀምጡ። ጠንቃቃ ሴት ጥንቅቅ ያለች ሴት ሁኚ። ኦኬ አትዝረክረኪ። እና ደግሞ ሶሻል ሚዲያ ላይ ስክሮል የምታደርጊያቸውን ሰዎች ተጠንቀቂያቸው። ኦኬ ዝም ብሎ ስክሮል ስናደርግ ማንም አፉን የሚከፍትብሽ ከሆነ እሱ መዝረክረክ ነው። ኦኬ የምታያቸውን ሰዎች ጠንቀቅ አድርገሽ ማለት ነው። ቅድም ተናግሬያለሁ። የምታያቸውን ሰዎች ለዩ። ኦኬ በጣም የሚጎዳችሁ አንዱ ነገር ያ ነው። እንደጠቀመሽ ተስፋ አድርጋለሁ። ሰብስክራይብ አድርጊ። በሚቀጥለው እንገናኛለን። ተስፋ አድርጋለሁ እንደምንገናኝ ማለት ነው። ሀሳብ ካለች ኮሜንት ጻፊ፣ እኔም እንደማርበት ማለት ነው።